በ300 ሰራዊት ብቻ እስራኤልን የታደገ ኃያል መስፍን። እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 16 በዚች ቀን ከክርስቶስ ልደት ከ1349 ዓመት በፊት በእስራኤል ላይ ምድያማውያን በጠላትነት ተነስተውባቸው በተጨነቁ ጊዜ የሰራዊት ጌታ ልዑል እግዚአብሔር ያድናቸው ወዶ እርሱን የመረጠው ቅዱስ መልአኩንም ወደ እርሱ ልኮ እግዚአብሔር ካንተ ጋር ነውና እስራኤልን ከምድያም እጅ አድናቸው ያለው ቅዱሱ መስፍንም ጥበበ እግዚአብሔር ይገለጽ ዘንድ ሽቶ ጸምር ወይም ብትን ጨርቅ ልዘርጋ፣ ጠል ወይም ዝናብ በጸምሩ ላይ ይውረድ፣ ዳሩ ግን ደረቁን ብሎ የጠየቀውም ተፈጽሞለት ጠዋት ሲነሳ ጸምሩ በጠል ረጥቦ ያገኘውና በጨመቀውም ጊዜ አንድ መንቅል የሞላ የጨመቀውንም በጠጣው ጊዜ ሰማያዊ ኃይል የወረደለት እንደገናም እግዚአብሔርን ነገሩ ይቀየርልኝና ጠል በምድር ላይ ይውረድ በጸምሩ ላይ ግን አይውረድ ብሎ እግዚአብሔርን የጠየቀ እንዳለውም የሆነለትና ፈቃደ እግዚአብሔርን የተረዳ ያን ጊዜም ብዙ ሰራዊትን የሰበሰበ እግዚአብሔርም የእስራኤልን ክፋት ያውቅ ነበርና በራሳችን ኃይል አሸነፍን እንደሚሉ አስቀድሞ ስለሚያውቅ መስፍኑን የያዝከው ሰራዊት ብዙ ስለሆነ የፈራ ይመለስ ብለህ ተናገር ያለው መስፍኑም እንደተባለው የፈራ ይመለስ ባለ ጊዜ 22,000 ሰራዊት ፈርቶ የተመለሰ እግዚአብሔርም በድጋሚ መስፍኑን አሁንም ወደ ወንዝ አውርዳቸውና በእጃቸው እየጠለፉ የሚጠጡትን ብቻ ምረጥ ብሎት 9,700 ሰራዊት ግን አጎንብሰው በአፋቸው ስለጠጡ የመለሳቸው ቀሪዎቹን 300 ሰራዊት ብቻ ይዞ መለከቱን እየነፉ ኃይልን ከእግዚአብሔር ጦርን ከጌዲዮን እያሉ ገጥመው በአንድ ሌሊት ብቻ 102,000 የጠላት ሰራዊትን በእግዚአብሔር አጋዥነት የጨፈጨፈ እስራኤላውያንም እንዲከበሩና እንዲፈሩ ያደረገ ለ40 ዓመት ያህልም እስራኤልን አስተዳድሮ በዚች ቀን ያረፈ ኃያሉ መስፍን ቅዱስ ጌዲዮን በታይባሉ ይታሰባል። ዳግመኛም በዚች ቀን የንበረምና ዮካብድ ልጅ የሊቀ ካህናት የቅዱስ ሙሴና የቅዱስ አሮን እህት እስራኤላውያን ከግብፅ እንዲወጡ ትልቅ አስተዋጽኦ ያደረገች የሰራዊት ጌታ ልዑል እግዚአብሔር የኤርትራን ባህር ከፍሎ ደረቅ የብስ ባደረገላቸው ጊዜ ከበሩን አንስታ ንሴብሖ ለእግዚአብሔር ብላ አምላክን ያመሰገነች ቅድስት ማርያም እህተ ሙሴም በዚች ቀን ዓመታዊ በዓሏ ይታሰባል። ኪዳነ ምሕረት ድንግል ማርያም ወላዲተ አምላክ፣ ቅድስት ኤልሳቤጥ፣ ቅዱስ ገብረ ማርያም ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ ወንጌል ዘወርቅ፣ ቅዱስ አኖሪዎስ ንጉሥ፣ አባ ዳንኤል ገዳማዊና አባ ቡናፍር ገዳማዊ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋት ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን። ስንክሳር ዘወርኃ ታኅሳስ 16 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 16 በዚች ቀን ከእስራኤል መሳፍንት አንዱ ጌዲዮን አረፈ። ይህም ከነገደ ምናሴ የሆነ የአባቱ ስም ዮአስ ይባላል። ከእግዚአብሔርም የታዘዘ መልአክ ተገለጠለትና ለእስራኤል መስፍና ሾመው። የጣዖታቱንም መሠዊያ እንዲያፈርስ ዛፎችንም እንዲቆርጥ አዘዘው። መሠዊያም ለእግዚአብሔር ሰርቶ በዚያ በሰበረው እንጨት እንዲሰዋ አዘዘው። ሁሉንም እንዳዘዘው አደረገ። እግዚአብሔር የላከው መልአክም ተመለከተው። እስራኤልን ከምድያም እጅ ታድናቸዋለና ከሰራዊት ጋር ሂድ፣ እነሆ ላኩህ አለው። ጌዲዮንም አድናቸዋለሁ እንዳልክ እስራኤልን በእጅ ታድናቸው እንደሆነ እነሆ በአደባባይ የተባዘተ ጸምርን እዘረጋለሁ፣ ጠል በምድሩ ላይ ሳይወርድ በጸምሩ ላይ ብቻ ቢወርድ አድናቸዋለሁ እንዳልክ እስራኤልን በእጅ እንድታድናቸው ያን ጊዜ ያውቃሉ አለ። እንዳለውም ሆነ። ጌዲዮንም በማግስቱ ማልዶ ሄዶ ያንን ጠመቀው። ከዚያም ጸምር አንድ መንቀል ውሃ ወጣ። ጌዲዮን እግዚአብሔርን በቁጣ አትቆጣኝ፣ ዳግመኛ አንድ ነገር ልናገር፣ በጸምር ላይ ብቻ ሳይወርድ ጠል በምድር ላይ ሁሉ ይውረድ አለው። እግዚአብሔርም በዚያች ሌሊት እንዳለው አደረገ። ጸምሩ ብቻ ደረቅ ሆኖ ጠል በምድር ላይ ሁሉ ወረደ። ጌዲዮንንም የእግዚአብሔር መንፈስ ረድኤት አጸናው። ነጋሪትንም መታ። አብያዜርም በኋላው ሆኖ ደነፋ። ወደ ነገደ ምናሴ መልክተኞቹን ላከ። እርሱም ከኋላው ሆኖ ደነፋ። ወደ ነገደ አሴር፣ ወደ ነገደ ዛብሎን፣ ወደ ነገደ ንፍታሌም መልክተኞችን ላከ። ወጥተውም ተቀበሏቸው። ጌዲዮንም ከእርሱ ጋር ያሉ ወገኖቹ ሁሉ ሄዱ። አሮዔር በሚባል አገርም ሰፈሩ። የምድያምና የአማሌቅ ሰራዊትም በእንበሬም ቆላ መሠዊያ ቀኝ ሰፈሩ። እግዚአብሔርም ጌዲዮንን እጃችን አዳነችን ብለው እንዳይመኩብኝ የምድያምን ሰዎች በእጃቸው መጣል እንደማልችል ካንተ ጋር ያሉ ሕዝብ ብዙ ናቸውና አለው። እግዚአብሔርም ጌዲዮንን እንዲህ አለው፣ ከእናንተ የሚፈራ የሚደነግጥ ሰው ከሕዝቡ ተለይቶ ይመለስ ብለህ ለሕዝቡ ንገራቸው። ሕዝቡም ከገለዓድ ተመለሱ። ከሕዝቡም 2,000 ከ2,000 ተመልሰው 1,000 ሰዎች ቀሩ። እግዚአብሔር ጌዲዮንን ገና ብዙ ሕዝብ አሉ፣ ወደ ውሃ ወርደህ በዛ ፈትናቸው፣ እኔ ሂዱ የምልህን ሰዎች እነርሱ ካንተ ጋር ሂዱ አለው። ሕዝቡንም ወደ ውሃ ወረዳቸው።
እግዚአብሔር ጌዲዮንን ውሻ በምላሱ ጠለፍ ጠለፍ አድርጎ እንደሚጠጣ ከውሃው ጠለፍ ጠለፍ አድርጎ የሚጠጣውን ሁሉ ለብቻው አቁሞ ውሃን ይጠጣ ዘንድ በጉልበቱ የተንበረከከውንም ሁሉ ለብቻ አቁሞ አለው። በምላሳቸው ጠለፍ ጠለፍ አድርገው የጠጡ ሰዎች ቁጥራቸው 300 ሆነ። የቀሩት ሕዝብ ግን ውሃውን ይጠጡ ዘንድ በጉልበታቸው ተንበረከኩ። እግዚአብሔርም ጌዲዮንን እንደዚህ በእጃቸው ውሃን በጠጡት በእነዚህ 300 ሰዎች አድናቸዋለሁ፣ የምድያምንም ሰዎች በእጅ ጥላቸዋለሁ፣ ሕዝቡም ሁሉ ወደ ቤታቸው ይመለሱ አለው። በዚያችም ሌሊት እኒያ 300 ሰዎች መለከትን ነፉ። ይህ የእግዚአብሔር ኃይልና የጌዲዮን ጦር ነው ብለው ጮኹ። የምድያምም ሰዎች የመለከቱን ድምፅ በሰሙ ጊዜ እግዚአብሔር በልባቸው ፍርሃትን አሳደረባቸው፣ ደንግጠውም ሸሹ። እግዚአብሔርም ያንዱን ሰይፍ ወደ አንዱ ወደ ጓደኛው መለሰ። ለሰራዊቶቻቸውም ሁሉ እርስ በርስ መተላለቅ ሆነ። መኳንንቶቻቸውን ሄሬብንና ዜብን፣ ነገሥቶቻቸው ዛብሄልንና ስልማንንም ገደሏቸው። ከምድያምም ሰራዊት ፈረሰኞችና ጦረኞችን 102,000 ገደሉ። ከዚህ በኋላ የምድያም ሰዎች በእስራኤል ፊት ተዋረዱ። ዳግመኛም ራሳቸውን ከፍ ከፍ አላደረጉም። በጌዲዮንም ዘመን ምድር 40 ዘመን አረፈች። ከዚህ በኋላ በሰላም በፍቅር አረፈ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን ከሀገር አክሚምና ከጋውር የቅዱሳን ሰማዕታት የአባ ሐሮግ፣ የሐናንያ፣ የኩዚ፣ የሰንሰራዲን፣ የአውንያስ፣ የሙሴ እህት ማርያም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እጅ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።